ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናቸው? ይህ በኢቲኬር የሚመረት ከምርቶቹ አንዱ ነው። ኢቲኬር እንግዲህ ለብዙ ዓመት በቢዩቲ ፕሮዳክት ሲሰራ የቆየ ካምፓኒ ነው። ይህ አልበንት ይባላል። አልበንት ማለት እንግዲህ ከሬት እና ከቤንቶናይት ከሁለት ምርቶች የተሰራ ነው። እንግዲህ ሬትን ማወቅ የለም። ሬት በውስጡ ወደ 200 አክቲቭ ኮምፓውንዶችን የያዘ ነው። ኮምፓውንዶችን ይዘት 9 ኢንዛይሞችን የያዘ ነው። ወደ 6 ቪታሚኖችን የያዘ ነው። ቤንቶናይት ማለት የእሳተ ገሞራ አመድ ወይም ሲሆን ሁሉንም በሚባል ደረጃ በምድር ላይ ያሉ 50 ንጥረ ነገሮችን የያዘ ነው። ይህ ምንድነው ጥቅሙ ስንል ወይስ ደግሞ የሚያገለግለን ነገር ምንድነው? አብዛኞቻችን እናውቀዋለን። አብዛኞቻችን ደግሞ ምን አይነት ጥቅም አለው የሚለውን ማናውቅም እንኖራለን። ይህ ማለት የአልበንት ጥቅሞች በቆዳችን ላይ የሚሰጡን ጥቅም ይህ ማለት ነው። መርዛማ ቆሻሻዎችን ወይም ደግሞ የሚሞቱ ሴሎችን በሰውነታችን ላይ ማለት ነው። ቅባቶችን ወይም ባክቴሪያ ዘይት የቆዳችን ወደ አፈሩ ይሄዳል ይላል። ለፊታችን ለብጉር አብዛኞቻችን መቼም ፊታችን ላይ ብጉር ይወጣል። አብዛኛውን ጊዜ መድኃኒት ብዙም የለውም። በውጮች የቆዳ ስታንዳርድ ስለሚሰራ በእኛ ተሰርቶም አያውቅም። ከአሁን ቀደም የእነሱን ነው እየተጠቀምን በተለይ በውጭ ዓለም ይመጣልናል ከዱባይ የመጣ ከዚህ የመጣ እየተባልን የምንጠቀመው እንጂ በእኛ የዚህ የአፍሪካውያን ቆዳ ወይም ደግሞ ለኛ ይሆናል ተብሎ እስካሁን የተሰራ አላየንም። እነዚህ ምርቶች ቆይተዋል፣ ግን ተጠቃሚ የመሆናችን እድል ደግሞ ያን ያክል አልነበረም። ስለዚህ ቆዳችንን የኮላጅን መመረት እንዲፋጠን ያደርጋል። ሌላው ነገር የአልበንት እንግዲህ ጥቅሙ በጣም አሪፍ ነው። አብዛኞቻችን በፊታችን መበላሸት በእሳት ምክንያት ቡግር ሊወጣ ይችላል። በምንም ይህ ሰላም ሰላም ውዶችዬ ዛሬ ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁ የአብዛኞቻችን ችግር ግን ደግሞ ምንም አይነት መፍትሄ ያላገኘንለት ፍቱን መፍትሄ ይዤላችሁ የመጣሁ እንግዲህ የኢቲኬር ካምፓኒ አብዛኛውን ጊዜ እኔም ከአሁን ቀደም አላውቀውም፣ አሁን ነው ተጠቃሚ ነኝ ያወቅኩት። ስለዚህ ይህ ካምፓኒ የሚሰራው ስራ ምንድን ነው? በሀገራችን ያሉ እጽዋቶችን ለምን አረንጓዴዎች እጽዋቶች ሁሉ ነገር እያሉን እኛ ማምረት የሚያግደን ነገር ምንድን ነው በሚል ነው። ይህ ማለት እንግዲህ ከሚያመርታቸው ምርቶቹ ኢቲኬር አብዛኛውን ጊዜ ምርቶች የሚሰራው ቢዩቲ ፕሮዳክት ላይ ነው። ከፕሮዳክቶቹ መካከል አንዱ ይህ ነው። አልበንት ይባላል። አልበንት እንግዲህ ከሁለት ግብአቶች ይሰራል። እሱም ደግሞ ከሬት እና ከቤንቶናይት ነው። ሬትን መቼም አውቃለሁ አብዛኞቻችን ሲሆን ለፀጉራችንም ታችንም ሞክረነዋል ይሆናል። እንግዲህ ሬት አብዛኛውን ጊዜ በውስጡ ወደ 200 አክቲቭ ኮምፓውንዶችን የያዘ ነው። ወደ 9 ደግሞ ኢንዛይሞችን የያዘ ነው። ወደ 6 ደግሞ ቪታሚኖችን የያዘ ነው። ቤንቶናይት እንግዲህ ከእሳተ ገሞራ የእሳተ ገሞራ አመድ ሲሆን ሁሉም በሚባል ደረጃ ከ50 ንጥረ ነገሮችን የያዘ ነው። ይህ ማለት ጥቅሙ ምንድን ነው ስንል ደግሞ እንግዲህ ለፊታችን ለሞቱ ሴሎች ወይም ደግሞ ለሞቱ የቆዳ ሴሎችን እንትን ይላል። ለፊታችን ለብጉር ቦታዎች እንትን ይላል። ሶስተኛው ደግሞ የኮላጅን መመረትን እንዲፋጠን ያደርጋል። በካምፓኒያችን ሁለተኛው ምርት ባዮ ይባላል። ባዮናይን ይባላል።
9 ህይወት ካላቸው እጽዋቶች የተዘጋጀ ነው። ለሁሉም ፀጉር ለኢትዮጵያውያን በኢትዮጵያውያን ስታንዳርድ የተሰራ ነው። ንጹህ ተፈጥሯዊ ዘይት ማለት ነው። እንግዲህ ከምን ከምን አለው ምን አለው የሚለውን ስናይ ይሄ በውስጡ እንግዲህ የጉሎ ዘይት አለ፣ የቅርንፉድ ዘይት አለ፣ የኮኮናት ዘይት አለ፣ የሱፍ ዘይት አለ፣ የሳማ ዘይት አለ። እያንዳንዳቸው እነዚህን ስናይ ሱቅ ላይ አሁን እያንዳንዳቸውን በትንሽ ብልቃጥ እንኳን ለመግዛት ምን ያህል ብር ነው የምናወጣ? ይህ ግን ሁሉንም አካቶ የያዘ ኦርጋኒክ የሆነ 100% ንጹህ ተፈጥሯዊ የሆነ ምንም አይነት ኬሚካል ያልተጨመረበት ለፀጉራችን ተስማሚ ምንም አይነት ጎንዮሽ የማያስከትል ይህ ማለት ኬሚካል የለውም። ስንቀባው ምንም አይነት እርሲ አያመጣም። ምንም አይነት ደግሞ ችግር አያመጣም። የባይኖን ጥቅሞች አብዛኛውን አሁን በእኛ የፀጉር ፎሊክሎችን ያነቃቃል ወይም ይመግባል እና ያጠናክራል። ፀጉራችን የተሰነጣጠቁ የፀጉር እንትኖችን ጫፎችን እና የፀጉር መሰባበርን ይከላከላል። ሌላው ነገር ደግሞ የራስ ቆዳ ተፈጥሯዊ ዘይት ማምረትን ይረዳል። በራስ ቆዳ ላይ ያለን ማቃጠል ወይም ማሳከክ ደግሞ ይቀንሳል ማለት ነው። በየነይን እንግዲህ እንደምናየው ብዙ የያዘ ነው። መቼም የሳማ ዘይት፣ የቅርንፉድ ዘይት፣ የኮኮናት ዘይት እንትን የማይደለም ሲሆን አብዛኛዎቻችን ተጠቅመነዋል። ይሄ ይሆናል እየተባልን ለፀጉራችን ማለት ነው። እንደ ምሳሌ የሚገርመው ደግሞ በጣም ወፍራም ነው። እኔ አሁን ትናንትም ተጠቅሜዋለሁ። ለእናንተ ግን እርግጠኛ ለመሆን የሆነ 2 ጠብታ ነው የሚበቃው። በጣም ነው ሻይን የሚያደርገው ፀጉራችሁ የሚገርመው። ምናልባት አሁን ካሜራው ላይ ላይታይ ይችላል። በጣም ነው የሚያብረቀርቀው እንትን እንደሚል የሚበቃው ደግሞ ትንሹ ነው። በዛ ላይ ደግሞ ሽታው በጣም ያማረ ነው። እንግዲህ ይህ ሁለተኛው ምርታችን ነው በኢቲኬር ከሚመረቱ ምርቶች መካከል። ሶስተኛው ደግሞ እንግዲህ ሸባ ሳሙና ይባላል። ሸባ ሳሙና ሲባል እንግዲህ አብዛኛውን ወይ እዚህ በተወለዱ ሸባው ምናምን የምንለው አይነት ነው ማለት አይደለም። ይህ ማለት ሸባ ሳሙና ከተለያዩ የእጽዋት ዘይቶች እንዲሁም ደግሞ ከበንቶናይት ከቀርከሃ ከሰልና ከሻቅቤ የተዘጋጀ ነው። ምንም አይነት የጎንዮሽ ጉዳት የለውም። ምንም አይነት ደግሞ የእንስሳት ማራ የለውም። አብዛኛውን ሳሙናው ሲሰሩ እንግዲህ ከእንስሳት ዘይቶች ነው። ምንም የለውም። ይሄም ሙሉ በሙሉ ፒውር ወይም ደግሞ ተፈጥሯዊ ከእጽዋት ግባት የተሰራ ነው። ከምን ምን ግባቶች አለው ካልን ይሄን ምን ግባቶችስ በውስጡ ይዟል ካልን የዘንባባ ዘይት አለው፣ የኮኮናት ዘይት አለው፣ የሻቅቤ ዘይት አለው፣ የጉሎ ዘይት አለው፣ የቀርከሃ ከሰል አለው እና ቤንቶናይት አለው። ምንድነውስ ጥቅሙ ስንል ደግሞ የዚህ ሳሙና ጥቅም ምንድነው ካልን የሚጠቅመንስ ምንድነው? ከሌላስ ለየት የሚያደርገው ምንድነው ካልን ሸባ ሳሙና እንግዲህ ቆዳችን ላይ ማንኛውም ቆሻሻ ያጸዳል። መርዛማ ንጥረ ነገሮች እና አላስፈላጊ የሰውነት ሽታን ከሰውነታችን ያስወግዳል። ቆዳን መመገብ የውጫዊ ቆዳ ችግሮችን ይፈታል። የሰውነታችን ልስላሴ ቆዳችን ልስላሴ እንዲኖረው ያደርጋል። እንግዲህ የዚህን ራሱ መጀመሪያ እንዴት ፊት እንደነበር በኋላ እንዴት እንደነበር ደግሞ እንደ ምሳሌ ከፈለጋችሁ ቪዲዮ ሰርች ተሰርቶ በዚህ ቸክ ተደርጎ የተሰራ ቪዲዮ አለ እልክላችኋለሁ። ሌላው ደግሞ እንግዲህ ሻምፖአችን እስካሁን በተለምዶ እኛ የለመድነው ኮንዲሽነር ለብቻ ሻምፖ ለብቻ ነው። ያውም ደግሞ በእኛ የፀጉር ስታንዳርድ የተሰራ አይደለም።
በሌሎች የተሰራ ነው። አልኮ ይባላል። ይህ ሻምፖም ኮንዲሽነርም በውስጡ ሁለቱንም የያዘ ማለት ነው። አልኮ ኮንዲሽነር ሻምፖ ማለት የሬት ጀል እንዲሁም ደግሞ የጉሎ ዘይት በውስጡ አለው። ይህ ማለት የኮኮናት ዘይት አለው። ፀጉርን ያጸዳል፣ ያለሰልሳል፣ ያፍታታል። የተያያዙ ፀጉሮችን በቃ እንዲበጠሩ ያደርጋል። ከምንም በላይ እንደዚህ ተያይዘው ሳይሆን ለማበጠር ምቹ እንዲሆን ያደርጋል። እንደዚህ በቃ ለምሳሌ ማበጠሪያችን እንደዚህ በቃ ምንም ነገር ህመም ሳይሰማና ምንም ነገር እንዲሄድልን ያደርጋል። ሌላው እንትን የፀጉር ስርን ይመግባል። የፀጉር መበጣጠስና መከርደድን ይከላከላል ማለት ነው። እንግዲህ እነዚህ አራቶችን ካየነ አምስተኛው ኦጂ ይባላል። ይህ የጉሎ ዘይት ወይም ካስተር ዘይት አለው። ካስተር ዘይትን መቼም ማንኛውም ሰው የማያውቅ የለም። በተለይ አሁን አብዛኛውን የትም ተፈልጎ በውድ የሚገዛ ነው። እዚህ ደግሞ በጣም በተመጣጣኝ ዋጋ የሚሸጥ ነው። ምክንያቱም የሚሸጥበት ምክንያት ቀጥተኛ ሽያጭ ስለሆነ፣ ይህ ማለት ምርቱ ይወጣል፣ ቀጥታ ወደ ደንበኞች ይደርሳል። ምንም አይነት አከፋፋይ ምናምን የሚባል ነገር የለውም። በተመጣጣኝ ዋጋ ነው። አብዛኛውን ጊዜ ከስተር ኦይል ምን ያህል ውድ እንደሆነ ብዙዎቻችን እናውቃለን። ይህ እንግዲህ የጉሎ ዘይት እና የባህር ዛፍ ዘይት ነው ያለው በውስጡ። የፀጉር እድገት ያበረታታል፣ ያጠነክራል እና ድርቀት ይከላከላል። ፎረፎር ያስወግዳል። 100% ደግሞ ኦርጋኒክ ወይም ደግሞ ኬሚካል የለውም በውስጡ። ለምንም አይነት ለሽታ፣ ለከረል ወዘተ ነገሮች የሚባሉ ነገር የተጨመረበት ነገር የለም። ይህን መጠቀም የሀገራችን ምርት መጠቀም መግዛት ለምትፈልጉ ስልክ በላይ ያስቀምጥላችኋለሁ ወይም ደግሞ በ0902060839 መደወል ትችላላችሁ። ባላችሁበት እናደርሳለን። ግዙ፣ ተጠቀሙ። የሀገራችሁን ምርት የፀጉራችሁን ችግር፣ የፊታችሁን ችግር ፍቱ። እንግዲህ እግዚአብሔር ይመስገን ስንት ለፀጉራችን ሆነ ለምን እንፈልጋለን እስከ ውጭ ሀገር እንኳን በምን እናገኛለን እያልን፣ ይሄ ደግሞ ኑ ተጠቀሙ፣ የሀገራችሁ ምርት እዚህ አለ እየተባልን የእድሉ ተጠቃሚ ሆኑ። መልካም እድል። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ያወቅኩት። ስለዚህ ይህ ካምፓኒ የሚሰራው ስራ ምንድን ነው? በሀገራችን ያሉ እጽዋቶችን ለምን አረንጓዴዎች እጽዋቶች ሁሉ ነገር እያሉን እኛ ማምረት የሚያግደን ነገር ምንድን ነው በሚል ነው። ይህ ማለት እንግዲህ ከሚያመርታቸው ምርቶቹ ኢቲኬር አብዛኛውን ጊዜ ሆነቶች የሚሰራው ቢዩቲ ፕሮዳክት ላይ ነው። ከፕሮዳክቶቹ መካከል አንዱ ይህ ነው። አልበንት ይባላል። አልበንት እንግዲህ ከሁለት ግብአቶች ይሰራል። እሱም ደግሞ ከሬት እና ከቤንቶናይት ነው። ሬትን መቼም አውቃለሁ ማሰልጠኞቻችን ሲሆን ለፀጉራችንም ታችንም ሞክረን ይሆናል። እንግዲህ ሬት አብዛኛውን ጊዜ በውስጡ ወደ 200 አክቲቭ ኮምፓውንዶችን የያዘ ነው። ወደ 9 ደግሞ ኢንዛይሞችን የያዘ ነው። ወደ 6 ደግሞ ቪታሚኖችን የያዘ ነው። ቤንቶናይት እንግዲህ የእሳተ ገሞራ አመድ ሲሆን ሁሉም በሚባል ደረጃ ከ50 ንጥረ ነገሮችን የያዘ ነው። ይህ ማለት ጥቅሙ ምንድን ነው ስንል ደግሞ እንግዲህ ለፊታችን ለሞቱ ሴሎች ወይም ደግሞ ለሞቱ የቆዳ ሴሎችን እንትን ይላል። ለፊታችን ለብጉር ቦታዎች እንትን ይላል። ሶስተኛው ደግሞ የኮላጅን መመረትን እንዲፋጠን ያደርጋል። በካምፓኒያችን ሁለተኛው ምርት ባዮ ይባላል። ባዮናይን ይባላል። ባዮናይን እንግዲህ 9 ህይወት ካላቸው
እጽዋቶች የተዘጋጀ ነው። ለሁሉም ፀጉር ለኢትዮጵያውያን በኢትዮጵያውያን ስታንዳርድ የተሰራ ነው። ንጹህ ተፈጥሯዊ ዘይት ማለት ነው። እንግዲህ ከምን ከምን አለው ምን አለው የሚለውን ስናይ ይሄ በውስጡ እንግዲህ የጉሎ ዘይት አለ፣ የቅርንፉድ ዘይት አለ፣ የኮኮናት ዘይት አለ፣ የሱፍ ዘይት አለ፣ የሳማ ዘይት አለ። እያንዳንዳቸው እነዚህን ስናይ ሱቅ ላይ አሁን እያንዳንዳቸውን በትንሽ ብልቃጥ እንኳን ለመግዛት ምን ያህል ብር ነው የምናወጣ? ይህ ግን ሁሉንም አካቶ የያዘ ኦርጋኒክ የሆነ 100% ንጹህ ተፈጥሯዊ የሆነ ምንም አይነት ኬሚካል ያልተጨመረበት ለፀጉራችን ተስማሚ ምንም አይነት ጎንዮሽ የማያስከትል ይህ ማለት ኬሚካል የለውም። ስንቀባው ምንም አይነት እርሲ አያመጣም። ምንም አይነት ደግሞ ችግር አያመጣም። የባይናይን ጥቅሞች አብዛኛውን አሁን በእኛ የፀጉር ፎሊክሎችን ያነቃቃል ወይም ይመግባል እና ያጠናክራል። ፀጉራችን የተሰነጣጠቁ የፀጉር እንትኖችን ጫፎችን እና የፀጉር መሰባበርን ይከላከላል። ሌላው ነገር ደግሞ የራስ ቆዳ ተፈጥሯዊ ዘይት ማምረትን ይረዳል። በራስ ቆዳ ላይ ያለን ማቃጠል ወይም ማሳከክ ደግሞ ይቀንሳል ማለት ነው። ባዮናይን እንግዲህ እንደምናየው ብዙ የያዘ ነው። መቼም የሳማ ዘይት፣ የቅርንፉድ ዘይት፣ የኮኮናት ዘይት እንትንም አይደለም ሲሆን አብዛኛዎቻችን ተጠቅመነዋል። ይሄ ይሆናል እየተባልን ለፀጉራችን ማለት ነው። እንደ ምሳሌ የሚገርመው ደግሞ በጣም ወፍራም ነው። እኔ አሁን ትናንትም ተጠቅሜዋለሁ። ለእናንተ ግን እርግጠኛ ለመሆን የሆነ 2 ጠብታ ነው የሚበቃው። በጣም ነው ሻይን የሚያደርገው ፀጉራችሁ የሚገርመው። ምናልባት አሁን ካሜራው ላይ ላይታይ ይችላል። በጣም ነው የሚያብረቀርቀው እንትን እንደሚል የሚበቃው ደግሞ ትንሹ ነው። በዛ ላይ ደግሞ ሽታው በጣም ያማረ ነው። እንግዲህ ይህ ሁለተኛው ምርታችን ነው በኢቲኬር ከሚመረቱ ምርቶች መካከል። ሶስተኛው ደግሞ እንግዲህ ሸባ ሳሙና ይባላል። ሸባ ሳሙና ሲባል እንግዲህ አብዛኛውን ወይ እነዚህ በተወለዱ ነው ሸባው ምናምን የምንለው አይነት ነው ማለት አይደለም። ይህ ማለት ሸባ ሳሙና ከተለያዩ የእጽዋት ዘይቶች እንዲሁም ደግሞ ከበንቶናይት ከቀርከሃ ከሰልና ከሻቅቤ የተዘጋጀ ነው። ምንም አይነት የጎንዮሽ ጉዳት የለውም። ምንም አይነት ደግሞ የእንስሳት ሞራ የለውም። አብዛኛውን ሳሙናው ሲሰሩ እንግዲህ ከእንስሳት ዘይቶች ነው። ምንም የለውም። ይሄ ሙሉ በሙሉ ፒውር ወይም ደግሞ ተፈጥሯዊ ከእጽዋት ግብአት የተሰራ ነው። ከምን ምን ግብአቶች አለው ካልን ይሄ ምን ግብአቶችስ በውስጡ ይዟል ካልን የዘንባባ ዘይት አለው፣ የኮኮናት ዘይት አለው፣ የሻቅቤ ዘይት አለው፣ የጉሎ ዘይት አለው፣ የቀርከሃ ከሰል አለው እና ቤንቶናይት አለው። ምንድነውስ ጥቅሙ ስንል ደግሞ የዚህ ሳሙና ጥቅም ምንድነው ካልን የሚጠቅመንስ ምንድነው? ከሌላስ ለየት የሚያደርገው ምንድነው ካልን ሸባ ሳሙና እንግዲህ ቆዳችን ላይ ማንኛውም ቆሻሻ ያጸዳል። መርዛማ ንጥረ ነገሮች እና አላስፈላጊ የሰውነት ሽታን ከሰውነታችን ያስወግዳል። ቆዳን መመገብ የውጫዊ ቆዳ ችግሮችን ይፈታል። የሰውነታችን ልስላሴ ቆዳችን ልስላሴ እንዲኖረው ያደርጋል። እንግዲህ የዚህን ራሱ መጀመሪያ እንዴት ፊት እንደነበር በኋላ እንዴት እንደነበር ደግሞ እንደ ምሳሌ ከፈለጋችሁ ቪዲዮ ሰርቼ ተሰርቶ በዚህ ቸክ ተደርጎ የተሰራ ቪዲዮ አለ እልክላችኋለሁ። ሌላው ደግሞ እንግዲህ ሻምፖአችን እስካሁን በተለምዶ እኛ የለመድነው ኮንዲሽነር ለብቻ ሻምፖ ለብቻ ነው። ያውም ደግሞ በእኛ የፀጉር ስታንዳርድ የተሰራ አይደለም፣ በሌሎች የተሰራ ነው።
አልኮ ይባላል። ይህ ሻምፖም ኮንዲሽነርም በውስጡ ሁለቱንም የያዘ ማለት ነው። አልኮ ኮንዲሽነር ሻምፖ ማለት የሬት ጀል እንዲሁም ደግሞ የጉሎ ዘይት በውስጡ አለው። ይህ ማለት የኮኮናት ዘይት አለው። ፀጉርን ያጸዳል፣ ያለሰልሳል፣ ያፍታታል። የተያያዙ ፀጉሮችን በቃ እንዲበጠሩ ያደርጋል። ከምንም በላይ እንደዚህ ተያይዘው ሳይሆን ለማበጠር ምቹ እንዲሆን ያደርጋል። እንደዚህ በቃ ለምሳሌ ማበጠሪያችን እንደዚህ በቃ ምንም ነገር ህመም ሳይሰማና ምንም ነገር እንዲሄድልን ያደርጋል። ሌላው እንትን የፀጉር ስርን ይመግባል። የፀጉር መበጣጠስና መከርደድን ይከላከላል ማለት ነው። እንግዲህ እነዚህ አራቶችን ካየና አምስተኛው ኦጂ ይባላል። ይህ የጉሎ ዘይት ወይም ካስተር ዘይት አለው። ካስተር ዘይትን መቼም ማንኛውም ሰው የማያውቅ የለም። በተለይ አሁን አብዛኛውን የትም ተፈልጎ በውድ የሚገዛ ነው። እዚህ ደግሞ በጣም በተመጣጣኝ ዋጋ የሚሸጥ ነው። ምክንያቱም የሚሸጥበት ምክንያት ቀጥተኛ ሽያጭ ስለሆነ፣ ይህ ማለት ምርቱ ይወጣል፣ ቀጥታ ወደ ደንበኞች ይደርሳል። ምንም አይነት አከፋፋይ ምናምን የሚባል ነገር የለውም። በተመጣጣኝ ዋጋ ነው። አብዛኛውን ጊዜ ከስተር ኦይል ምን ያህል ውድ እንደሆነ ብዙዎቻችን እናውቃለን። ይህ እንግዲህ የጉሎ ዘይት እና የባህር ዛፍ ዘይት ነው ያለው በውስጡ። የፀጉር እድገት ያበረታታል፣ ያጠነክራል እና ድርቀት ይከላከላል። ፎረፎር ያስወግዳል። 100% ደግሞ ኦርጋኒክ ወይም ደግሞ ኬሚካል የለውም በውስጡ። ለምንም አይነት ለሽታ፣ ለከረል ወዘተ ነገሮች የሚባሉ ነገር የተጨመረበት ነገር የለም። ይህን መጠቀም የሀገራችን ምርት መጠቀም መግዛት ለምትፈልጉ ስልክ በላይ አስቀምጥላችኋለሁ ወይም ደግሞ በ0902 06 08 39 መደወል ትችላላችሁ። ባላችሁበት እናደርሳለን። ግዙ፣ ተጠቀሙ። የሀገራችሁን ምርት የፀጉራችሁን ችግር የፊታችሁን ችግር ፍቱ። እንግዲህ እግዚአብሔር ይመስገን ስንት ለፀጉራችን ሆነ ለምን እንፈልጋለን እስከ ውጭ ሀገር እንኳን በምን እናገኛለን እያልን፣ ይሄ ደግሞ ኑ ተጠቀሙ፣ የሀገራችሁ ምርት እዚህ አለ እየተባልን የእድሉ ተጠቃሚ ሆኑ። መልካም እድል። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ